ሲንደሬላ ጫማ ጠፍቷት እየፈለገች ነው። እስቲ ሚራዳት ካለ ይህ ባል አብዛኞቻችሁ ታውቁታላችሁ። ማን ወንድ ላጤ እንደሆነ የሚታወቅበት ባል ነው። በዚህ የገመድ ጉቷታ ለሚገርመው ነገር ማንም አያሸንፍም። ሁለቱ እኩል ጥንካሬ ስላላቸው ማለት ነው። የሚፈጠረውን ተመልከቱ። ኬክ ለመቀባት ልጁም ጠፍሮ መያዝ። ሰዎች ብቻ የሚያደልጣቸው ይመስለኝ ነበር። የት ልመሄድ ነው አሁን ይሄ ሁሉ ጩኸት? እዚህ ጋም ሌላ ልደት አለ። ይህ ቪዲዮ አሳዎች ምን ያህል ጥንካሬ እንዳላቸው ያሳያል። አሁን እዚህ ጋር በጣም ጠንካራ መረብ ነው የያዘ፣ ግን እንዴት በጥሶት እንደሚሄድ ተመልከቱ። ጦጣ መኪና ላይ የተቀመጠ ምግብን አውርዳ ስትሰርቅ። ይህን ጨዋታ እስቲ ሁላችሁም በየቤታችሁ ሞክሩት። ውሻዎች ጥሩ የማሽተት ችሎታ አላቸው። አይናቸው ግን እንጃ ያጠራጥረኛል። እንደዚህ አይነት ምቀኛ ግም ላይ ስታችሁ ክብደት ሲመጣ አብሮ ችግር ይመጣል። እንስሳዎችም ቲክቶከር መቀላቀላቸው የሚያበስር የድል ዜማ አለ። ጸጥ ባለ ፐርፎርማንስ ውስጥ ከሞፈሮ የተነሳ መንቀሳቀስ እንኳን አቃታት። እንደዚህ አይነት ዝቅተኛ IQ ያለው ሰው አይቻለው። ከሸርተቴ ወደ ስግደት ደረጃ እንደዚህ ንቃችሁ ባትዳፈሩት ጥሩ ነው። ሆድ እያመራው አፍ መራራው የሚባለው ሁኔታ እንደዚህ ነው እንግዲህ። ድመቷ መብላት እያማራት ግን ለመጠየቅ የፈራች ይመስላል። ይሄ ውሻ ምን የሚያቻክለው ይመስላችኋል? ምንም ሊገባኝ አልቻለም። ወታደሮች ካላችሁ ባካችሁ ይሄ በወታደር ዲሲፕሊን ይፈቀዳል? ፍቅረኛን ሰርፕራይዝ ለማድረግ ስትጣደፍ። ይሄ ኩንግ ፉ ፓንዳ ያለው ጦጣ ነው እንዴ? አዘላለሉን ተመልከቱት። ይሄ አጋጥሞት የማያውቅ ማንም ሰው የለም። ያላቅም መንጠራራት ችግር ላይ እንደሚጥል ማሳያ የሆነ ቪዲዮ። ይሄ መፈጠር ድሉ ግን ከአንድ ስንት ነው? ፍየል እንደዚህ አይነት ባህሪ ሲያሳይ ይቻላል። ይሄንን ለጠላትም ቢሆን አልመኘው። መድረክ ላይ ፐርፎርም ስታረጉ እባካችሁ ጠንቀቅ በሉ። ይሄ ፓንዳ በሚገርም ሁኔታ ስለወደቀ ንዴቱን ለመወጣት ያደረገውን ነገር ተመልከቱ። ስትሄዱ እያስተዋላችሁ አንዳንድ ነገሮች አጀማመራቸው ጥሩ ይመስልና አጨራረሻቸው አያምርም።